ምስክርነት ክፍል 4 ከቤት ከወጣው ጀምሮ ብዙ እንግልት፣ ስድብና ምራቅ መተፋት ደርሶብኛል። እኔም ለምጄዋለሁ። በጣም የሚገርመኝ ግን በተለይ አንዳንድ ወጣት ወንዶች ይሰድቡኛል። እግዚአብሔር ትዕግስቱን ሰጥቶኝ ዝም ስላቸው ይተፉብኛል። እንዳልሰማ ሆኜ ሳልፋቸው ይመቱኛል። እናንተዬ ሰው መሆን ከባድ ነው ለካ። ሰው መሆን የውስጥ ብርቱነትን ይጠይቃል። አንዳንድ ጊዜ እግዚአብሔር ምን አለበት እንደ ሰው ፈጥሮኝ ከሰው በታች ከሚያደርገኝ ምን አለ ባይፈጥረኝ ኖሮ አልኩ። ወዲያው ትዝ ያለኝ ጻድቁ ኢዮብ ነበር። የተወለደበትን ቀን ሲረግም እንዲህ ብሎ ነበር፣ ያ የተወለድኩበት ቀን ይጥፋ። ኢዮብ ምዕራፍ 3 ከቁጥር 3። ከአዲስ አበባ ስወጣ ለመጀመሪያ ጊዜ ነበር። ለነገሩ ምን ይገርማል፣ እንኳን ረጅም መንገድ መሄድ ቀርቶ ለብቻዬ ውጪ ማደሩስ ለምጄው የለ። ከአሁን በኋላ መበርታት ብቻ ነው። ድንገት ስለ ብርታት ሳወራ የአያቴ የእናቴ አባት ጨዋታ ታወሰኝ። እንዲህ የሚለኝ ነበር አያቴ። አሁን በሕይወት ባይኖርም ጨዋታው፣ ምሳሌያዊ አነጋገሩ በጣም ደስ ይለኝ ነበር። አያቴ ከሀገር ቤት ሲመጣም ሆነ በሀገር ቤት ሕይወቱ ጫማ ማድረግ አይወድም ነበር። ታዲያ በቤት ከእኛ ጋር መኖር ከጀመረ በኋላ አባቴ በግድ ጫማ ገዝቶለት ነው ጫማ ማድረግ የለመደው። ከዕለታት አንድ ቀን ከእናቴ ጋር ቤተ ክርስቲያን ሊያስቀድሱ ሄደው የአያቴን ጫማ ሌባ ሰረቀው። እግሩ ጫማ ለምዶ ስለነበር እግሩን እየቆረቆረው መሄድ ቢያቅተው እግሬን ውሸት አስተምሬው አለ። እውነትም ነው። አውቆ አበድ እስኪያብድ ድረስ ይቸገራል። ካበደ በኋላ ግን ያስቸግራል። እኔም እኔነቴን እስካውቀው ተቸገርኩ። በሰዎች ዘንድ ተሳቀቁ። አሁን ደብረ ብርሃን ከተማ ደረሱ። ከአውቶቡስ ወርጄ የሽቶ መሸጫ ሱቅ በመግባት 2 ብልቃጥ ገዝቼ ወደ ተከራየሁት ቤርጎ አመራሁ። ገላዬን ተጣጥቤ የገዛሁትን ሽቶ ሰውነቴንና ልብሴን ቀባሁት። ትንሽ አረፍ ብዬ ወደ ማታ አየር ለመቀበል ወጣሁ። አሁንም ለሰዎች የሚሸታቸው ሽቶ ሳይሆን መጥፎ ሽታዬ ነበር። ለሰዎች አጠገብ ሳልፍ ፊታቸውን መከስከሳቸውንና ምራቃቸውን ጢቅ ማድረጋቸውን ብሎም መሳደባቸውን አልተው። ተመልሼ ወደ ተከራዩበት ቤርጎ ገብቼ በሩን ዘግቼ ቁጭ አልኩ። መምሸት አይቀር መሸ። እንቅልፍ ናፈቀኝ። እንቅልፍ ባይወስደኝም ከቀኑ ይልቅ ሌሊቱ ተሻለ። ብዙውን ጊዜ ከቤርጎ አልወጣም ነበር። በዚህ ሁኔታዬ ለ4 ወር ከ15 ቀናት በዚሁ ቤርጎ ቤት ቆየሁ። ከዚህ በኋላ ግን እነርሱ ሊታገሱኝ ሊያኖሩኝ አልፈቀዱም። የሆቴሉ ባለቤት ሴት ሲሆኑ ወፍራም ናቸው። የሆቴሉ ስም የተሰየመው በራሳቸው ስም ነው። የሆቴሉ ባለቤት በጣም አክራሪ እንደሚባሉት ክርስቲያኖች ናቸው። ዓመታዊና ወርሃዊ በዓላት ሲሆኑ ሆቴሉ ውስጥ ሳር ይጎዘጎዛል፣ በግ ይታረዳል፣ ዳቦ ይቆረሳል። ለሁላችንም በረከት ነው ቅመሱ ተብለን በየክፍላችን ይላክልናል። በሆቴሉ ውስጥ በእነዚህ በዓላት ቀን የመዝሙር ካሴት ብቻ ነው የሚከፈተው። ታዲያ እኚህ ሴት በቀጥታ እኔ ወደ ነበርኩበት ክፍል ሲመጡ ሊናገሩ የሚፈልጉትን ገና ከሩቅ ጮክ ብለው እያወሩ መምጣት የሁል ጊዜ ልማዳቸው ስለሆነ ፈጥኜ በሩን ከፍቼ ወደ ውስጥ እንዳይገቡ በመሳቀቅ በሩ ላይ ቆሜ ያናገራቸዋለሁ። እርሳቸውም ከሩቅ አናግረውኝ ይመለሳሉ። ፊት ለፊት ተናጋሪና ለሰው አዛኝ እንዲሁም ሩህሩህ ናቸው። ከሆቴሉ ጥበቃ ጀምሮ የሆቴሉ ቤት ሰራተኞች በሙሉ እናታችን ነው የሚሏቸው። በተለይ ለድሃ ተቆርቋሪና ደግ ናቸው። እኔንም ይህን ያህል ጊዜ ያስቀምጡኝ አዝነውልኝ ነው ብዬ አምናለሁ። ድንገት በሩ ላይ እንደቆምኩ አይን ላይን ግጥም አለ። ብዙም አልተቀራረብንም። ወደኋላ ትንሽ ሸሸታሉ። በይ እንግዲህ እስካሁን አላስቀይምሽም ብዬ ብዙ ዝም ብዬሻለሁ። ገንዘብ እየከፈልሽ ቢሆንም የተቀመጥሽው፣ ከዚህ በላይ ግን ልታከስሽ አልችልም። አንቺ ከዚህ ቤት ከመጣሽ ጀምሮ ግቢው በመጥፎ ሽታ ተበክሏል። በአንቺ መሸት የተነሳ ብዙ ደንበኞችን አጥቻለሁ። ብቸኛ ስለሆንሽ አሳዝነሽኝ ዝም ብያለሁ። ከዚህ በኋላ ግን መታገስ አልችልም። ቤቱን ለቀሽ በአስቸኳይ ውጭ አሉ።
ትንሽ ጊዜም ቢሆን አእምሮዬ የተረጋጋበት ሰላም ያገኘሁበት ቤት ነበር። ግን ምን ያደርጋል እንኳንስ ባዳ የገዛ ወላጆቼ ሳባረውኝ የለ። ነገር ግን መባረሬን አልጠላሁትም፣ አልከፋኝም። ምክንያቱም የነበረኝ ገንዘብ ተመናምኗል። ገንዘብ ካልከፈልኩ ደግሞ እንደማልኖር አውቃለሁ። አሁን እጅ ላይ ያለው ወደ 2600 ብር አካባቢ ነው። ወዴት ይሆን የሚኬደው? የሆቴሉ ባለቤት ድንገት ተመልሰው በመምጣት ለመሆኑ ከየት ነው የመጣሽው አሉ። ድንገተኛ ጥያቄ ስለሆነብኝ አፌ የመጣልኝን ከሐረር ነው አልኳቸው። ዝም ብለው ቆም አሉና ለምን ጸበል አትጠመቂ? በተለይ ቅዱስ ዑራኤል ስንቱን ፈውሷል መሰለሽ። በይ ደግሞ እንዲህ በዛሬ ቀኑ ቅዱስ ዑራኤል ነው። ለእኔም ግፍ ይሆንብኛል። በዛሬው ቀን ውጪ ማለቴ ሳይሆን ዛሬን ረፊና ነገ ትሄጃለሽ አሉኝና ተመልሰው ሄዱ። ባዳ ከእናትና አባት የተሻለበት ዘመን አልኩና ሳላስበው ትኩስ እንባ ከዓይኔ ዱብ ዱብ አለ። አፍንጫዬን አቃጠለኝ። አልቅሺ አልቅሺ አለ። ይውጣልኝ ብዬ አልጋው ላይ ወጥቼ ስቅስቅ ብዬ አለቀስኩ። ትንሽ እንደቆየ የኮቴ ድምፅ ሰማሁ። እንባዬን ጠራርጌ ቁጭ አልኩ። ወዲያው በሩ ተንኳኳ። ማን ነው? ይግቡ አልኩ። የሆቴሉ ቤት ሰራተኛ ነበረች። እናታችን ነው የላኩልሽ፣ የቅዱስ ዑራኤል ጸበል ጻድቅ ነው፣ አንቺ ቅመሽ ተብለሻል ተብዬ በጎድጓዳ ሳህን ሙሉ በባለሙያ የተዘጋጀ ምግብ ከዱለት ጀምሮ ሁሉም ነገር ሳይረሳ በጥንቃቄ ተደርጎ ነው የተላከልኝ። እጄን ሙልጭ አድርጌ በሳሙናና በውሃ ታጥቤ ረቦኝ ስለነበር ጥርግ አድርጌ በልቼ ተኛሁ። በጠዋት ተነስቼ የሥላሴን ቤተ ክርስቲያን ተሳለምኩ። ከዚያም ወደ ግቢ ገብቼ አንድ ዛፍ ስር ቁጭ አልኩ። ስለሚበላና ስለሚጠጣ ነገር ግድ አልነበረኝ። ካገኘው በላለው፣ ካጣው አልጨነቅም። አሁን ጀንበር ከማዘቅዘቋ በፊት ከተቀመጥኩበት ቀስ ብዬ ተነሳሁና የውጭውን በር ተሳልሜ ቀጥ ያለውን አስፋልት ይዤ ግራና ቀኙን እያማተርኩ ረጅም መንገድ ተጓዝኩ። ፀሐይ በመጥለቅና ባለመጥለቅ መሃል ላይ ስትሆን እኔም እየደከመኝና አቅም እያጣው መጣሁ። በቀኝ በኩል ባለው አካባቢ አልፎ አልፎ የተሰሩ ጎጆ ቤቶችና ጥቅጥቅ ያሉ ደኖች ሳቡ። በቀጥታ የመኪና መንገዱን አሳብሬ ወደ ጎጆ ቤቶቹ የሚወስደውን መንገድ ተያያዝኩት። በእርግጥ ወደ ቤቶቹም ሆነ ወደ ደኑም የሚወስድ መንገድ የለም። ሜዳውን አቋርጦ መሄድ ብቻ ነው። እኔም በሜዳው ላይም አቋርጬ እየሄድኩ እንዳለው ወደ ኋላዬ ዞር ስል ሁለት አህዮችን የሚነዳ ሰው ሲመጣ ተመለከትኩ። ሰውየው አጠር ያለ ሆኖ በመካከለኛው ዕድሜ ክልል የሚገኝ ነው። ሰውየውን ለማነጋገር ብዬ ፍጥነቴን በመቀነስ ቀስ ብዬ ተራመድኩ። አጠገቤም እንደደረሰም ብዙ እንዳይጠጋኝ ተጠቄ ሰላምታ አቀረብኩለት። እርሱም በሚገባ አጸፋውን መለሰልኝና ምን ልርዳዎት አለኝ። መቼም የገጠር ሰዎች ሰውን ማክበር የተለመደ ተግባራቸው ስለሆነ ነው እንጂ እኔ አንቱ ምባል አይነት አልነበርኩም። እኔም ከሩቅ ሀገር እንደመጣሁና ወደ ግሸን የሚሄድ ተጓዥ ነበርኩ። ነገር ግን ስለመሸብኝ ለጊዜው የማድርበት ቤት አጥቼ ነው፣ እባክዎ ማደሪያ ይተባበሩኝ አልኩት። እርሱም ምን ቸገረኝ፣ ቤት እግዚአብሔር ነው አለኝ። እንግዲህ የምንበላውን በልተው የምንጠጣውን ጠጥተው ያድራሉ፣ ይምጡ አለ። ደስ አለ። እውነቴን ነው የምላችሁ፣ ይህንን ሰው አግኝቼ ባይሆን ኖሮ በቀጥታ ወደ ጫካ ለመግባት ነበር ሐሳቤ። ጎጆ ቤቶቹ ከሩቅ ትንንሽ የመሰሉኝ ለካ ትላልቅ ናቸው። ሁለት ሰፋፊ የጎጆ ቤቶች፣ አንዱ የከብት በረት፣ አንዱ ደግሞ መኖሪያ ቤታቸው ነው። ሌላው አንድ ትልቅና አንድ ትንሽ ጎተራዎች አሏቸው። ሰውየው ይከተሉኝ አለኝና ወደ አንደኛው ሰጋ ወደ አለ ጎጆ ገባ። በሩ ላይ ሕፃን ልጅ ቁጭ ብሎ ይጫወታል። እድሜው ከ3 እስከ 5 ዓመት ይሆነዋል። ወዲያው ሰውየው አንገቱን ብቅ አደረገና ይግቡ እንጂ አለ። እኔም አልገባም፣ ባይሆን ከእንስሶቹ ጋር እዚሁ በረት ውስጥም ልደር አልኩት። ሳቀና
በሉ በሉ አይቀልዱ፣ ይግቡ ተባልኩ። መግባቱን መች ጠላሁት? እኔ የጠላሁት መሰቃቁን ነው። ወደ ውስጥ ስገባሁ ሁሉም በጥሩ ሁኔታ ተቀበሉ። እኔም ደስ አለ። ሕፃናቱ ሁለት ናቸው። አንደኛው ሕፃን እናቱ ታቅፋ ጡት በማጥባት ላይ ነበረች። ሕፃኑ እንቅልፍ ጥሎታል። አንደኛው ሕፃን ከበር ላይም ተነስቶ አያትየው እቅፍ ውስጥ ገባ። ሰውየው ባለቤቱንና እናቱን አስተዋወቀ። ወዲያው የሕፃኑ እናት ሕፃኑን ቀስ ብላ ጡቷን አስለቅቃ መደብ ላይ አስተኛችው። ወዲያውኑ ሲኒ አቀራረበች። ከዚያም ወጣ ብላ ጭራሮ ለቃቅማ ይዛ በመምታት እሳት አቀጣጥላ ቡና አፈላች። ራት እየበላን ቡና እየጠጣን ብዙ ተጫወትን። አንድ መደብ ተዘጋጅቶልኝ ከስር ሰሌን ተነጠፈን። ከላይ የራሴን ጋቢ ለብሼ ተኛው። እንቅልፍ ባይወስደኝም ከሌላው ቀን በተሻለ ሁኔታ ግን ተኝቼ ሊነጋጋ ሲል ነቃ። የሰዎች ጫጫታ፣ የመኪና ጩኸት በሌለበት ወፎች ያለምንም አጃቢ በነፃነት ይዘምራሉ። ትንሽ ቆይቶ በቤት ውስጥ ሹክሹክታ ሰማሁ። ጆሮዬን ተክዬ ሳዳምጥ ራት ሰርታ ያበላችኝ የሰውየው ሚስት እንዲህ ስትል ሰማኋት። መተኛት አትበለው የተኛሁት ትልቅ ሴት አይደለችም? እንዴት እንደዚህ ስትል ባልም ከተል ብሎ ትላንት ካገኘኋት ጀምሮ ነው ይሸተኝ ነበር። በጣም እኮ ነው የሚገርም። ሲያዩት የከተማ ልጅ ትመስላለች። ምን ሆና ነው? ለማንኛውም አሁን ነግቷል፣ እንነሳ ሲባባሉ ሰማ። ሁሉም በየሥራ መስካቸው ከመሰማራታቸው በፊት ሁሉንም ልነግራቸው ወሰንኩ።